ቤት መግዛት ወይም የቤት ባለቤት መሆን እጅግ አስደሳች ነገር ነው። የቤት ግዥን በብድር የመፈጸም ሂደትንና ከባንክ ጋር በተያያዘ የብድር አገልግሎት እንዲሁም ማሟላት ስለሚጠበቅባችሁ መስፈርቶች እንዳስሳለን። ሰላም ጤና ይስጥልኝ ውድ የባንክ ቲዩብ ቤተሰቦች፣ በዛሬው ዝግጅታችን በውጭ ሀገር ላላችሁና በሀገር ውስጥ ለምትኖሩ ኢትዮጵያውያን ቤት ለመግዛት ላሰባችሁ እንዲሁም ሂደቱን ምን እንደሚመስልና ቤት የመግዛት ጉዞን ቀላል በሆነ መልኩ እንደሚከተለው እናቀርበዋለን። በቅድሚያ የባንክ ቲዩብ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አዳዲስ የባንክ መረጃዎች እንዲደርሰው ያድርጉ። ወደ መረጃው እንሄዳለን። በባንክ በኩል ቤት ስትገዙ በመጀመሪያ ደረጃ ከአጭበርባሪዎችና መሰል ከሆኑ ወንጀሎች ትድናላችሁ። ሲቀጥል ደግሞ የባንክ የብድር አገልግሎት ተጠቃሚም ትሆናላችሁ። ስለዚህ እነዚህን ሂደቶች ማለፉና ከነዚህ መሰል ችግሮች መላቀቁ ትልቅ ነገር ነው። በመሆኑም በባንክ በኩል ቤት ስንገዛ ምን ማድረግ አለብን የሚለው እንደሚከተለው በዝርዝር እናቀርበዋለን። በመጀመሪያ አንደኛ የቁጠባ ሂሳብ መክፈት ይኖርባችኋል። በተለይ በውጭ ሀገር የምትኖሩ ኢትዮጵያውያን የዲያስፖራ የቤት የብድር ቁጠባ ሂሳብ መክፈት ይኖርባችኋል። አላማው ለቤት ግዢ ወይም ለቤት መስሪያ የሚሰጥ የብድር አገልግሎት ነው። ይህን የብድር አገልግሎት ለማግኘት በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸውም ሆነ በውጭ ኤምባሲያቸው በኩል በውክልና የቁጠባ ደብተር መክፈት ይችላሉ ማለት ነው። ይህን ለማድረግ ደግሞ አስፈላጊ ዶክመንቶች ይኖራሉ። እነሱንም ማቅረብ ይጠበቅባቸዋል። የዲያስፖራ የቤት ብድር ለማግኘት በተለይ በአረቡ ዓለም ያላችሁ ኢትዮጵያውያን የምታሟሉት እጅግ በጣም ቀላል የሆኑ ነገሮች ናቸው። አንደኛ የማመልከቻ ደብዳቤ ነው። ሌላኛው ደግሞ ውክልና የምትሰጡ ከሆነ በውክልና የሚንቀሳቀስ የቁጠባ ሂሳብ መክፈት ትችላላችሁ። ከዛም በተጨማሪ ጉርድ ፎቶግራፍ 4x3 የሆነ እንዲሁም ደግሞ መታወቂያ ወይም ፓስፖርት፣ እነዚህ ቤዚክ የሆኑ የዲያስፖራ የቤት ብድር ቁጠባ ሂሳብ ለመክፈት የሚያስችሉን ዋና ዋና ዶክመንቶች ናቸው ማለት ነው። ሌላው የብድር ሁኔታዎች ምን ይመስላሉ የሚል ነው። የብድር ሁኔታዎችን በምናይበት ጊዜ ማለት ነው እርስዎ ከባንክ ብድር ሲጠይቁ ወይም ደግሞ ቤት ለመግዛት ሲፈልጉ የሚገዙበትን የብር መጠን 30% ወይም 30% መቆጠብ ይኖርቦታል ማለት ነው። ቀሪው 70% የመግዣ ዋጋ ባንኩ ብድር ያመቻችልዎታል ወይም ቤቱን ይገዛልዎታል ማለት ነው። በሁለተኛ ደረጃ በመሰራት ላይ ያለ ቤት ከሆነ ወይም ደግሞ ለመግዛት ካሰቡ ቤቱ 50% ስራው ያለቀለት መሆን መቻል አለበት። የግዥ ሂደትን በምንመለከትበት ጊዜ የብድር ጥያቄ ወይም ማመልከቻ ለባንክ ከማቅረቡ በፊት እንዲሁም ሊገዛ የታቀደው ቤት ወይም ንብረት ባንኩ ከማየቱ በፊት እርስዎ አመልካቹ አስቀድሞ የመግዛት አቅምዎን በማገናዘብ ወይም ደግሞ ብድር ከማግኘቱ አቅም ጋር በማገናዘብ ቤቱን ማየትና ማወቅ ይኖርብዎታል። ይህም በዋጋ ግምት ልዩነት ሊኖር የሚችል ልፋትን ይቀንስልዎታል ማለት ነው። በሁለተኛ ደረጃ የግዥ ሂደት 30% የቁጠባ መዋጮ አስፈላጊ የግዥ ዶክመንቶችን እነዚህን ማሟላት መቻል አለበት ከላይ ቀደም እንዳየናቸው ማለት ነው። በመቀጠልም ለግዥ የተመረጠው ቤት ወይም ንብረት ኦሪጂናል ካርታና ኮፒው በመያዝ ባንክ ዘንድ ቀርቦ በባንኩ በኩል በቀጣይ ስለሚደረግ ቀጠሮ በባንክ ባለሙያ ወይም ሲቪል ኢንጂነር ዋጋው ወይም ቤቱ ይተመናል ማለት ነው። የሽያጭ ስምምነትን በተመለከተ ማለት ነው ቤቱ ከተገመተ በኋላ የሽያጭ ወይም የግዢ ስምምነት ይደረጋል። ከዚህም በኋላ የሽያጭ ስምምነቱ ከብድር ማመልከቻው ጋር ተሟልቶ መቅረብ ይኖርበታል። በመጨረሻም የተገዛው ቤት ወይም ንብረት ለብድር መያዣ ወይም ኮላተራል እንዲሆን ከብድርና ከመያዣ ውል ፊርማ በኋላ
በሚመለከተው የመንግስት የንብረት ምዝገባ ቢሮ በመያዣነት እንዲመዘገብ ይደረጋል። ከዚያም የቀረጥና የአገልግሎት ክፍያዎች ተፈጽመው ሲያበቁ ብድሩ ለንብረት ሻጭ አካል ግለሰብ ይሰጠዋል ማለት ነው። ክቡራትና ክቡራን የባንክ ቲዩብ ተከታታዮቻችን የዛሬው መረጃችን በተለይ ደግሞ ለዲያስፖራ ኢትዮጵያውያን ቤት ለመግዛት ላሰቡ እጅግ በጣም አጠርና ቀለል ባለ የቪዲዮ ገለጻ ይሄን ይመስላል። በተለይ አንዳንድ ኢትዮጵያውያን ቤት ለመስራት ወይም ቤት ለመግዛት አስበው ከባንክ ጋር በተያያዘ እጅግ በጣም ውስብስብና በጣም አስቸጋሪ ሂደት ያለ ነው የሚመስላቸው። ሆኖም ከባንክ በኩል የሚደረግ የቤት ግዥ ሁለት ጥቅም አለው። ቅድም እንደነገርኳችሁ እሱም ከአጭበርባሪዎች እንድናለን። በመቀጠል ደግሞ የባንክ ብድር እጅግ በጣም ከ9 እስከ 12 በሚጠጋ የወለድ መጠን የባንክ ብድር እናገኛለን ማለት ነው። ስለዚህ እነዚህ ሁለት ጥቅሞችን እናገኛለን። የባንክ ቲዩብ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ እንዲሁም ተጨማሪ የባንክ መረጃ እንዲደርሶ የደወል ምልክቷን በመጫን ኖቲፊኬሽን እንዲደርሶ ያድርጉ። ስላዳመጣችሁን እናመሰግናለን።